ይሄንን ዓለም እንዳትመስሉ፣ ደማዊነት እንዳይመስላችሁ። በቃ ይሄንን ዓለም እንዳትመስሉ ነው የተባለው። ምንም ልናሽሞነሙነው አይገባም። ይሄንን ዓለም ማሽሞንሞን የዘመድ ስለሆነ ባህላችን ስለሆነ ቋንቋችን ስለሆነ የሀገራችን ስለሆነ ክፉ የሀገራችንም ቢሆን ክፉ ነው። እኛ ሀገራችን በሰማይ ነው። this is the gospel። ከዚህ ዓለም ጋራ ተመቻምቸው ቢኖሩ ኖሮ አይሰደዱም ነበር፣ በመጋዝ አይሰነጠቁም ነበር። they said no። አገርህን የምትወደው የአገርህን ነገር የምትወደው ከእግዚአብሔር ቃል ጋር እስከ ተስማማ ድረስ። ካልተስማማስ በቃ አትምሰለው። ባህልን ዝም ብሎ በድፍኑ ማሽሞንሞን፣ ይሄ በቃ የአካባቢ ነገር ማሽሞንሞን አይገባም። ክፉ ከሆነ የእግዚአብሔር ጠላት ከሆነ መለየት ነው፣ መለየት ነው። እኛ በሁለት ዓለም መካከል የምንኖር ነን እንጂ የሁለት ዓለም ሰዎች አይደለንም። ሁለት ዓለም እኩል የሚገዛን አይደለንም። እኛ በአክሲዮን የምንተዳደር ፕሮፐርቲ አይደለም። አክሲዮን ማህበር አስተዳድረንም። ጌታችን አንድ ነው፣ ገዣችን አንድ ነው፣ ንጉሳችን አንድ ነው፣ ስታንዳርዳችን አንድ ነው። ይሄ ነው ወንጌል፣ ይሄ ነው ወንጌል። በጣም መፍቀድ የለብንም፣ በጣም ቱማች መፍቀድ የለብንም። እንደ እግዚአብሔር ቃል ነው ወይ ነው? እንደ እግዚአብሔር ቃል ነው ወይ? ካልሆነ አይደለማ። ይሄንን ዓለም አትምሰሉ፣ ይልቅስ የእግዚአብሔር ፈቃድ በጎ ፍጹም ደስ የሚያሰኝ ምን ፈት ነው እሱን ምሰሉ። ይሄኛው አይቅረጣችሁ፣ ይሄኛው ይቅረጣችሁ። ለዚህ ህይወት ነው እግዚአብሔር ኮንቲኒየስሊ እየጠራን ማለት ነው።